ኢየሱስ ልበል ኢየሱስ ጥያቄ ብጠይቅ ልመልስ ስለ አሁን ከእንደገና ጣልቃ ገባሱ እኔ እንድመልስ አልፈለግም። ትምህርተ ሥላሴ እኔ ለአንተ ጥያቄ አለ። ትምህርተ ሥላሴ ላይ የምታነሳው ጥያቄ አይደለም። ወይ ስማ፣ ቆይ አንድ ነገር ልንገር። ትምህርተ ሥላሴ ላይም ልጠይቅ የፈለከው ከዚህ በፊት ስማኝ፣ ከዚህ በፊት ከብዙዎች ጋር አውርተንበታል። ቆይ አዳምጣ። ከብዙዎች ጋር ቆይ በቃ አሁን እኔ አሁን ዲያቆን ነህ ብያለሁ። እኔ አይደለሁም በቃ አንተ ላትሆን እንችላለን። እኔ ደግሞ ፓስተር ነኝ፣ መጋቢ ነኝ። ስሜ ይናገራል ፓስተር ሶፊ ይላል። በቃ ማለት ፓስተር ነው ሶፊ። ስለዚህ ፓስተር ነው። ስለዚህ በትምህርተ ሥላሴ ዙሪያ ላይ አንተ የፈለከው ወይ አዳምጣ፣ አንዴ አዳምጥ እስኪ። አንተ ሀሳብ ልንገር፣ ያንተን ሀሳብ ከዚህ በፊትም እኮ አውርተናል። አንተ አሁን ኩነትን አንስተህ ለማውራት ስለፈለግ ሥላሴ ላይ አይደለም ገባህ። ሌላ ምንም ቆይ አዳምጥ። ቆይ ወይ ወደ ቤት ልሂድ እንደ እኔ ትችል አሁን ቤት አይደለም እንዴ እኮ ምን ላድርግ? በራሴ ቤት ነው እኮ ሰላም እያሳጣኛለሁ። ሌላ ከሆነ ቤት ነው እኮ እንዴ እኔም እኮ በራሴ ቤት እኮ ነው ሰላም እየነሳኛለሁ እኮ። እና ታዲያ ቸርች ውስጥ የምታስተምረውን ትምህርት እኮ ነው የምናወራበት። ኦያ አዳምጣ መጀመሪያ። ያንተ ሁለቱ ጓደኞች እኔ ጋር ዲሳይፕል ይማራሉ ወይ ሶስተኛ ሰው መተህ ትማራለህ እንዴ? አረ ጌታዬ እኔ እንደዚህ በጣም ደክሞኝ በጣም አሞኝ ነው የመጣሁት። እኔ ተገዳም በዚህ አይነት እኔ ራሴ ጉንፋን ሲያንደባልለኝ አንድ ሳምንት ስንደባለል ቆይቼ ነው የተነሳሁት። አንተም ባይለቀ ጥሩ ነው ፓስተር። ምን ያደርግ መሰለህ ያን ሰው እኔ መልሳለሁ። ከመለስኩ በኋላ አንተ እኔ ስለራሴ ቤተ እምነት መናገር ፈልጋለሁ ያልካቸውን ሐሳቦች ታነሳለህ። ከዛ በኋላ በትምህርተ ሥላሴ ዙሪያ እኔ ላንተ ጥያቄ አለ። በፍቅር ኩነት ምናምን አይደለም እናነሳው። እኔ ደግሞ ምን ድራሱ እንደሆነ እኔ አልገባኝ። ምንድን ነው ኩነት? እሺ ቆይቶ ግድ የለም። እኔ አሁን ስለ ኢየሱስ መካከለኛነት የአዲስ ኪዳን መካከለኛ ነው ነገረ ኢየሱስን ነገረ ክርስቶስን እናውራ ተባብለናል። እሱን እያወራን ነው። ከጨረስን በኋላ ደግሞ ስለ ሥላሴ ነገረ ሥላሴ ላይ እንገባለን። የፈለከውን ነገር ከዛ እያነሳን እንሄዳለን። ስለዚህ መጀመሪያ ነገረ ክርስቶስ ላይ አንተ ኢየሱስን ማውራት ለምንድን ነው የሚከብድ? ቆይ በቃ ዳረኛ ክርስቲያኖች ነን። ሐሰተኛው ኢየሱስ እንጂ ሊከብደን የሚችለው ስሙን መጥራት እውነተኛው ጌታ ኢየሱስ ክርስቶስ በመስቀል ላይ ዋጋ የከፈለልን የነፍሳችን ቤዛ እሱንማ ስሙን እንዴት መጥራት እንፈራለን ነበር። ስለ ሐሰተኛው ኢየሱስ ግን ይደብረናል። ያው እኔ ሐሰተኛ ቦታ ላይ የሚጠራውን ኢየሱስ ጠራ ብባል ቅር ሊለኝ ይችላል። እያንዳንዱ ኦርቶዶክስ ሐሰተኛ የሆነውን ኢየሱስ ስሙን መጥራት ቅር ሊለው ይችላል። እውነተኛውን ጌታ ስጋውን የቆረሰልን ደሙን ያፈሰሰልን የነፍሳችን ቤዛ የሆነው እንዴ ትምክህታችን እኮ እንዴ ሁላችሁ አንዴ መጨረሻ አሁን አንተ ብቻ በቃ ስለ ነገረ ሥላሴ ነው የምንገባው። ከዚህ በኋላ ችግር የለም። ይሄን ጥያቄ ብቻ መልስልኝ። ቅድም አንድ በጣም ዋነኛ ነገር ተናገር አልፈለገ አንተ ከተናገርክ ይሁን ወደ ቁም ነገር ልምጣና ምን ብለህ ተናገርክ? የአዲስ ኪዳን መካከለኛ ብቸኛ ሆነው ኢየሱስ ክርስቶስ እንደሆነ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንስተህ ተናግረሃል። በሰውና በእግዚአብሔር መካከል ያለው ኢየሱስ ክርስቶስ በሰውነት እኛን ይመስላል፣ በመለኮት ደግሞ እግዚአብሔር አለ አይደለም? ይሄ ሳይሆን አዎ አይደለም በለኝና ፍጹም ሰው ፍጹም አምላክ እንደሆነ ትቀበላለህ። ፍጹም ሰው ፍጹም አምላክ ነው ማለት ኦፍኮርስ በስጋው እኛን መስሎ የመጣው ፍጹም አምላክ ስንል ደግሞ ከሦስቱ ቅዱስ አንዱ ቅዱስ መለኮት የሆነው ክርስቶስ ኢየሱስ ነው። መለኮትነትንም ይዟል ማለት ነው። ከኢየሱስ ክርስቶስ ውጪ ፍጹም ሰው ፍጹም አምላክ የሆነ ወይም መለኮት የሆነ አለ? ከኢየሱስ ውጪ ፍጹም አምላክ ፍጹም ሰው የሆነው ኢየሱስ ብቻ ነው። ኦኬ ቅድስት ድንግል ማርያም መለኮት አይደለችም? ሰው ብቻ ናት? ምን ጥያቄ አለው? ስለ ኢየሱስ አንተ ኔሮሎጂ ለምን ትገባለህ? አይደለም በቃ ስለ ነገረ ሥላሴ ነው የምንሄደው። በቃ እና ሥላሴን እየጠየቀ ስለ ድንግል ማርያም እኮ በቃ እዛ ውስጥ ገባለህ። በቃ ገባን እኮ በቃ ተውኩ። ስለ ድንግል ማርያም ያነሳው ስለ ኢየሱስ አልፈልግም ስለ ነገረ ሥላሴ እናውራ ሲል በቃ ፈለገ ካልፈለገ ለምን እኔ ለምን ነው ያልፈለኩም አላልኩም። ይሄው እየመለስኩኝ ነው። ኦይ ግን ድንግል ማርያምን ከመለኮት አይነት አንግል ተመልክተህ የጠየቅበት ነገር ምንድነው? ለምሳሌ እንደዛ እንድጠይቅ ያደረገ ነገር ምንድነው? በጣም አይደል። ለምንድን ነው እንደዛ ያሰብኩት መሰለ? ከማድረግ ጋር የተያያዘ ስለሚነሳ አድርጋለች የሚል ኮንሰፕት ስለነበረ ከዚህ በፊትም ከልደት ጋር አንስተነው ስለነበረ ያን ጫፉን ነክተህልኝ አልፈህ በቃ ይሄኛውን ዘግተህ ነው ነገረ ሥላሴ ስለፈለክ እዛ ነው እንድታነሳና ጥያቄዎች ጠይቀኸኝ ከዛ በኋላ እኔ ማላቅም እያልኩ መልሼልህ እንድንጨርስ ነው። እሺ መልካም።
ሁለት መልስ መልስልህ። የመጀመሪያው ነገር ወደ ትምህርተ ሥላሴ ነው የምንገባው። ቆይ ሁላችሁም አዳምጡ፣ ጸጥ በልና አዳምጡ ሁላችሁ። የመጀመሪያው ነገር አምላክነት መስፈርት ያለው ነገር አይደለም። የሆኑ ሰዎች ለምሳሌ የሆኑ ሰዎች ነው ለአምላካቸው መስፈርት ያወጣሉ። የማይበላ የማይጠጣ የማይተኛ የማይለብስ ይላል። ይሄ በራሱ ክርስቲያኖች አስምሩበት። ይሄ በራሱ ጣዖት አምልኮ ነው። ሰዎች ከልባቸው አፍልቀው የሆነን ሐሳብ በልባቸው የሚቀርጹ ከሆነ ዊኮልን በቃ ይሄ ጣዖት አምልኮ ነው ብለን ማለት ነው። ለአምላክነት መስፈርት የለውም። አምላክነት በመሞት ባለመሞት በማድረግ ባለማድረግ የምንወስነው ነገር አይደለም። አምላክ የምንለው ቅድመ ዓለም የነበረ ዛሬም ያለ ወደፊትም የሚኖር አልፋና ኦሜጋ ሁሉን ያስገኘ ሰማይን ያለባላ ምድርን ያለ ካስማ ያጸናው እርሱ ነው። በአካል ሶስት በመለኮት አንድ ይሆናል። ኦኬ። ስለ ድንግል ማርያም ማድረግ ካነሳው አይቀር ግን ድንግል ማርያም ሞታለች ብለህ ታምናለህ አይደል? ፓስተር ሶፊ አሁን ለምን ጠይቀኛለህ? ነው የጠየቁን ጥያቄ ማስረጃ አምጣልልህም። ታምናለህ ወይስ አታምነው ነው የጠየቁ። ሶፊ የምን ማስረጃ ነው የጠየቁ? መልሰህ ጥያቄ በጥያቄ ደምጠኝ። እኔ እኮ ነው የምታወራኝ። እኔ ፈለጋ አትሊስት 10 ዓመት ስጠይቅ ነው የኖርኩት። እኔ 10 ዓመት ነው ስጠይቅ የኖርኩት። ድንግል ማርያም ሞታለች ብለህ ታምናለህ ወይስ አታምንም? እኮ እምነትን እኮ ነው የጠየቁ። የኔን እምነት ያንተ እምነት? አዎ የጎረቤትን ሳይሆን ያንተን። ወንጌል አማኝ ነው የጎረቤት ካልመለስክልኝ እኔ እንጃ። ድንግል ማርያም ምንድነው እምነት አልከኝ? ወንጌል አማኝ ነኝ አልኩ ወይንስ አታምንም? አይደለም በዚህ ጉዳይ ላይ ያለህን እምነት ነው የጠየኩህ። አሁን እኔ ከመለኮት ጋር አያይዘህ ያነሳው ሐሳብ የእሷን እርገት ነው። በጣም ምን ያክል ደግሞ በጣም የማይገናኝ ሐሳብ እንደሆነ እኔ ደግሞ ላስረዳ ነው። ድንግል ማርያም እንደሞተች ታምናለህ ወይንስ አታምንም? ፓስተር ሶፊ ምንድነው የምትጠይቀኝ? እኔን ነው እያልኩ ያለሁት እኮ ስለምንድን ነው? አንተ በዚህ ጉዳይ ላይ ስላለህ እምነት ድንግል ማርያም እንደሞተች ታምናለህ ወይንስ አታምንም? ምላሹ አዎ አምናለሁ ወይ አያምንም። አንተ የትኛው ነው የምታምነው? አንተ ይኸውልህ፣ ቆይ እሺ፣ የአዲስ ኪዳን ብቸኛ መካከለኛ ኢየሱስ ነው ብለህ ታምናለህ ወይስ አታምንም? ወዴት ደግሞ ይልካው? ይሄን ሐሳብ ሳንጨርስ ወዴት ማንሄድም ፓስተር። ወደዛ ሐሳብ ወደ ግራም ወደ የአዲስ ኪዳን መካከለኛ ኢየሱስ በሆኑ ሳንጨርስ እኔም የትም አልሄድም። ቆይ አንተም ቆይ፣ አልጀመርኩም አልጨረስኩም። ኖ እኔ 14 ሐሳብ ስታነሳ 14 ሐሳብ ላይ እኔ አንድም እስካሁን አንድ ያላወራሁም ሰው ይታዘብ። ይሄው ይታዘብ። አንድ ጊዜ ፕሊዝ። አሁን 14 ጥያቄ ሲነሳ ትልቅ ቃቅ ያለው አንተ ጋር ይመስላችኋል ሰዎች? ሶፊ ሰዎች ይደነጋገራል። ስለዚህ ምን እኔ ሐቁን አልፈልግም። አንተ ጋር ይሁንልህ። እኔ እኮ አሁን ይሁንልህ ሐቀኛ ለመሆን አይደለም። መጽሐፍ ቅዱስ እንደዚህ ላይ አፈር ነህና ወደ አፈር ትመለሳለህ። አፈር ነህ ወደ አፈር ትመለሳለህ። መቻልኩኝ እኔ እምነ በረድ ነህ መቻልኩኝ እኔ አንተ ጠጠር ነህ መቻልኩኝ። ፓስተር እንዴ እኔ አሁን የጠየቁ ጥያቄ በመጽሐፍ ቅዱስ ላይ ድንግል ማርያም እንደሞተች ታምናለህ ወይንስ አታምንም? እንደዚህ እናድርግ። አንድ ነገር የአዲስ ኪዳን ብቸኛ መካከለኛ ኢየሱስ ክርስቶስ ነው ብለህ ታምናለህ? ወደ ተነሳንበት ሐሳብ እንሂድና ፓስተር ሶፊ እባክህ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። ስለዚህ ጥያቄውን ትመልሳለህ፣ አብረን እንቀጥላለን። አንተ የተጠየቀው ለምን አትመልስም? መጀመሪያ እኔ እኮ የሚያንገበግበኝ ነገር እኮ ድንግል ማርያምን አነሳ። ስለዚህ ስመልስልህ ደግሞ ጥፍ ብለህ ደግሞ ሌላ ቦታ ትሄዳለህ። ፓስተር የያዝነውን እንጨርስ። እኔ እኮ የሚያንገበግበኝ ነገር እኮ ነው ይሄ። ለምን ነው የሚያንገበግብህ? በለኝ። ምንድነው? ውሃ ጠጣበት። ቡርቴ የለችም፣ ውሃ ጠጣበት። ፓስተር እንዴ ድንግል ማርያም እንደሞተች ታምናለህ ወይስ አታምንም? ፓስተር መጽሐፍ ቅዱስ ታምናለህ አይደል? እኔ የሚያንገበግበኝ ነገር አንድ ነገር ልንገርህ። ታምናለህ ወይስ አታምንም? መጽሐፍ ቅዱስ አፈር ነህና ወደ አፈር ትገባለህ ይላል። አውቆ የተኛ ቢቀሰቅሱት አይሰማም። ችግር የለውም። ከአፈር የተሰራው ሁሉ ወደ አፈር ገባ። በዚህ ዙሪያ አሁን እኔ ቤቴ ሐሳብ ሰጣለሁ። ጥያቄ ካለ ፓስተር እናና ነው ያገረን። እሺ አይደል? እኔ አሁን እሺ ስለሆነ ታውቆ የተኛ ሰው ቢቀሰቅሱት አይሰማም። ይሄ በጣም ከባድ ነው እንዴ! አንድ ጊዜ ስለተነሱት ሐሳቦች በደንብ አድርጌ ልዳስሰላችሁ። እሺ ምን ብለን እንደምናምን በሐሳብ ላይ ሐሳብ ሲነሳ እንዳነረሳ። በመጀመሪያ ስለ ክርስቶስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ መካከለኛ ነው ወይ? አዎ፣ የእምነታችን ጀማሪና ፈጻሚ ሆነው ጌታችን ኢየሱስ ክርስቶስ መካከለኛችን ነው። መካከለኛ ነው ስንል ምንን የሚያጠይቅ ነው? ሁለት ነገርን። አንደኛ እርሱ ፍጹም አምላክ ፍጹም ሰው መሆኑን፣ ሁለተኛ ዘላለማዊ አስታራቂያችን መሆኑን የሚያጠይቅ ዘላለማዊ አስታራቂያችን። በነገራችን ላይ እንዲህ አይነት ነገር ልክ ሲነገር በጣም ለብዙ ፕሮቴስታንት እህቶች ወንድሞች እንግዳ ይመስላቸዋል። እንግዳ አይደለም ክርስቲያኖች። ክርስቶስ
ዘላለማዊ አስታራቂያችን ነው። ይህንንም ደግሞ ቅድስት ቤተክርስቲያን በደንብ በስፋት ነው የምታስተምረው። በደንብ በስፋት መካከለኛ ነው ስንል ሰዎች ቃሉን ብቻ ወስደው ለብቻቸው እንደሚተረጉሙት ልክ እኛ ለቅዱሳን እንደምንሰጠው የምልጃ አይነት ኮንሰፕት የተቀመጠ አይደለም። የተቀመጠ አይደለም በፍጹም ከዛ ጋር አይገናኝም። ክርስቶስ መካከለኛ ነው ስንል ምሳሌ ሲሰጥ ነበር ቅድም። ለምሳሌ እግዚአብሔር አብ አምላክ ብቻ ነው፣ እግዚአብሔር መንፈስ ቅዱስ አምላክ ብቻ ነው። እኛ ሰዎችስ እርሱ ዘላለማዊ አስታራቂያችን ነው። ይሄ የመካከለኛነቱ ኮንሰፕት ምንም ግራ የሚያጋባ አይደለም። ሰዎች ግን ግራ ሲጋቡበት ከተመለከታችሁ በአራት ነጥብ መዘጋት ያለበት አንድ ሀሳብ፣ ሰዎች ግራ ሲጋቡ ከተመለከታችሁ ትልቅ መረዳት ያለበት ነገር ምንድነው መሰላችሁ? ትምህርተ ሥላሴን ጭራሽ አያውቁትም። ትምህርተ ሥላሴን ጭራሽ ትምህርተ ሥላሴን ያላወቀ ሰው ነገረ ክርስቶስ ላይ ነገረ እንዲህ ነው ማለት አይችልም። ወደ እሱ እንመለስበታለን። አሁን በትምህርተ ሥላሴ በደንብ አድርገን ስለምናወራ ስለ ድንግል ማርያም አምላክነት የተነሱ ሐሳብ ላይ አንድ ጊዜ ልመለስ። እቺን በጌታ ለለመናችሁ ፕሮቴስታንት እህቶች ወንድሞች፣ ስህተት ካገኛችሁብኝ ትገቡና ያው በደንብ አድርገን እናወራበታለን። እኛ ክርስቲያኖች ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ ውጪ የምናመልከው አንድም አምላክ የለም። የእኛ አምላክ እግዚአብሔር በአካል 3 በመለኮት አንድ ነው። ኦኬ፣ በአካል 3 በመለኮት አንድ ነው። ሶስትነቱ አንድነቱን ማይከፋፍል፣ አንድነቱ ሶስትነቱን ማይጠቀልል ኃያል የሆነ አምላክ አለ። በዚህ አምላካችን ላይ አራተኛም ደርበን አምልከን አናውቅ። ፍጡር በእኛ ቤተክርስቲያን ተመልኮ ያውቅ። ድንግል ማርያም የክርስቶስ እናት ናት ብለን እናስተምራለን እንጂ አምላክ ናት አንልም። አረጋለች ብለው ክርስቲያኖች ስለሚያምኑ ይሄ ኮንሰፕት ድንግል ማርያምን አምላክ ያደርጋታል። ኦኬ እሺ፣ አምላክ ያደርጋታል ብለው የሚያምኑ ሰዎች እንደው ኖሩን በልና አሁን ለምሳሌ ወንድማችን ፓስተር ሶፊ ስላመነ ድንግል ማርያም ሞታለች ወይንስ አልሞተችም? በዚህ ዙሪያ ላይ ፕሮቴስታንት ወንድሞቻችን ያላችሁ ሐሳብ ያላችሁ አመለካከት ምንድን ነው?